እግዚአብሔር ባለጸጋ ሆኖ ለድሆች ይሰጣል፣ ድሃ ሆኖ ደግሞ ከባለጸጎች ይቀበላል ይላል። ባለጸጋ ሆነ ለሰው ብንሰጥ ሰጪው ማን ነው? እግዚአብሔር ነው እንጂ እኛ ነን? እኛ አይደለንም። በክርስትና ሕይወት ለምታደርጉት ነገር እኔ ነኝ የምትሉ ከሆነ ዋጋችሁን ታጣላችሁ፣ እግዚአብሔርን ትጋፋላችሁ። ናቡከደነጾር ያጠፋው እግዚአብሔር ሾሞት እግዚአብሔር አንግሶት ከዛ በኋላ ባቢሎንን ሰርቶ ቤተ መንግስት ሰርቶ ከፍ ከፍ ብሎ ታየና ትንቢቱ ከተነገረው ከአንድ ዓመት በኋላ በሚመላለስበት ሰዓት የባቢሎንን ከተማ ውበትና ስፋት አየ። ከዛ በኋላ እግዚአብሔርን እርግፍ አደረገ፣ ተወና ረሳና እኔ ማለት ጀመረ። እኔ አለ። ከዛ ደግሞ በጉልበቴ ብርታት አለ። ጉልበቴ ማን ነው? ብርታቴ ማን ነው? እኛ እኮ እግራችንን መርፌ ቢወጋን ካልጋ ምንውል ነን። እኛ እኮ ጉንፋን ይዞን ለአንድ ሳምንት የሚያንደፋድፈን ሰዎች ነን። ራስ ምታት አዙሮ ካልጋ ሚደፋንን። ሰው ብርቱ ሲሆን ጉልበታማ ሲሆን ይታበያል። ጉልበቴ ማን ነው? ቅዱስ ጳውሎስ የሚመካ በማን ይመካ አለ? በእግዚአብሔር ይመካ። በራሳችሁ አትመኩ፣ በብሔራችሁ አትመኩ፣ በዘራችሁ አትመኩ፣ በሀብታችሁ አትመኩ፣ በባለስልጣን ዘመዳችሁ አትመኩ፣ በወገናችሁ አትመኩ። በማን ተመኩ? በእግዚአብሔር። እግዚአብሔርን የተመካ ሰው ምንም አይሆንም። እግዚአብሔርን የተደገፈ ሰው አይወድቅም። ብዙዎቻችን ሰዎችን እንደምንመካው ሰዎችን ተስፋ እንደምናደርገው እግዚአብሔርን ብንመካ እግዚአብሔርን ተስፋ ብናደርግ ብዙ ነገር እናገኝ ነበር። ናቡከደነጾር አንደኛ ነው ያለ። ሁለተኛ በጉልበቴ ብርታት አለ። እግዚአብሔር ጉልበት እንደሰጠው ብርታት እንደሰጠው ያችን ከተማ እንዳሰራው አላወቀም። ስለዚህ በጉልበቴ ብርታት፣ ከዛ ደግሞ ለግርማዬ ክብር አለ። ሰው ግርማው ማን ነው? ክብሩ ማን ነው? ምን ክብር አለን እኛ? ክብራችን እግዚአብሔር አይደል? ምን ግርማ አለን? ግርማችን ማን ነው? እግዚአብሔር ነው። ከዛ ደግሞ ቀጥሎ ምን አለ? ለመንግስት ያለ። እኛ ምን መንግስት አለን? ናቡከደነጾር ዛሬ መንግስት የለውም፣ አልፏል። መንግስታችን የት ነው? በሰማይ ነው። እግዚአብሔር የሚሰጠን ዘላለማዊት ገነት መንግስተ ሰማያት ናት። ስለዚህ ምን አለ? ለመንግስቴ መኖሪያ እንድትሆን ያሰራዋት ታላቂቱ ባቢሎን አይደለችም ብሎ ተናገረ ይላል። ይሄንን ቃል ካንደበቱ ናቡከደነጾር እንዳወጣ ቁጥር 31 ላይ እንዲህ ይላል። ቃሉም ገና በንጉሱ አፍ ሳለ ድምፅ ከሰማይ ወደቀና ንጉስ ናቡከደነጾር መንግስት ካንተ ዘንድ አለፈች አለው። መንግስት ካንተ ዘንድ ምን አለች? አለፈች። ተመካ። እኔ ነኝ አለ። እግዚአብሔር ረሳ። በዚህን ሰዓት እግዚአብሔር አምላክ ከሰማይ ቃሉን አሰማው። መንግስት አለፈች፣ መንግስት ተተወች። ቤተ መንግስትን ዘመድ ወገኖችን ትተ አሁን የምትከብርበት ጊዜ አይደለም፣ የምትዋረድበት ጊዜ ነው። አሁን ከፍ የምትልበት ጊዜ አይደለም፣ ዝቅ የምትልበት ጊዜ ነው ብሎ እግዚአብሔር ነገረው። ልዑልም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መሮንያህም ከምድር አራዊት ጋር ይሆናል። እንደ በሬ ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል አለው። ይሄ ቃል ናቡከደነጾር ላይ ሲወድቅ ናቡከደነጾር ደነገጠ፣ ተናወጠ፣ የሚያደርገውን ነገር አጣ። ቁጥር 33 ላይ እንዲህ ይላል፣ ላሳጥርላችሁ። በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ ይላል። ይሄ ቃል ሲነገረው ናቡከደነጾር ከሰውነት ወደ እንስሳነት ተቀየረ። በሬ ሆነ፣ አካሉን አጣ፣ በሰውነቱ ላይ ፀጉር በቀለበት፣ ጥፍሩም እንደ ወፎች ሆነ። ከቤተ መንግስት ተሰደደና ጫካ ገባ። ምክንያቱም ሰው አይደለም። አሁን ምን ሆነ ማለት ነው? እንስሳ ሆነ፣ ሰውነቱን አጣ። ሰው እግዚአብሔርን ሲበድል ሰውነቱን ያጣል።
ማንነቱን ያጣል፣ ክብርና ጸጋውን ያጣል፣ ይገፈፋል። ሰው በእግዚአብሔር ላይ በትዕቢት ሲገዳደር እንደዚህ አይነትን ውርደት ይከናነባል። ከዛ ጫካ ገባ። ለ7 ዓመት እንደ እንስሳት ሳር እየጋጠ የመከራ ሕይወትን አሳለፈ። በመጨረሻም 7 ዓመት ከሆነው በኋላ ራሱ ናቡከደነጾር በምዕራፍ 34 ላይ ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው አለ። ወዴት አነሳው አለ? ወደ ሰማይ። በፊት ዓይኑን ያነሳው ወይስ ትዕቢቱን ያነሳው? ትዕቢቱን ያነሳው፣ ልቡን ያደነደነው። ቀድሞ ዓይኑን ወደ ሰማይ ቢያነሳ እግዚአብሔር ይመለከተዋል፣ መንግስቱንም ያጸናለት ነበረ። 7 ዓመት ከተቀጣ በኋላ ዓይኑን ወደ ሰማይ ያነሳ። አንዳንዶቻችን እንዲህ ነን አይደል? እግዚአብሔርን የምናይበት ዓይን የለንም። ለምንጸልይበት ጊዜ የለንም። ቤተክርስቲያን ለመመላለስ ጊዜ የለንም። እግዚአብሔር ከዕለታት አንድ ቀን ልንሸከመው የማንችለውን መከራ ሲያመጣብን፣ በሽታ ሲያመጣብን፣ በደዌ ሲቀጣን፣ በክፉ መንፈስ ተይዘን ስንሰቃይ፣ የዛን ሰዓት መከራው ፈተናው ሲበዛብን ሲጨንቀን ዓይናችንን ወዴት እናነሳለን? ወደ እግዚአብሔር። ናቡከደነጾር በጭንቁ ሰዓት ዓይኑን ወደ ላይ ያነሳ። እኛም እኮ እንደዚህ ነን። በደናው ሰዓት እጃችንን ዘርግተን ዓይናችንን ቀና አድርገን ወደ ሰማይ ዓይናችንን አናነሳ። አእምሮዬም ተመለሰልኝ አለ። ምን አለ? አእምሮዬ ተመለሰልኝ፣ ልዑልንም ባረኩ፣ ለዘላለም የሚኖረውንም አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና አለ። በፊት ክብሬ መንግስት ያለ፣ አሁን ደግሞ ምን አለ? መንግስቱ የማን ነው አለ? የእግዚአብሔር ነው። የእግዚአብሔር ብቻ ሳይሆን ለልጅ ልጅ ነው ብሎ ተናገረ። ልቡ ተመለሰለት፣ ወደ ራሱ አሰበ። በዚህን ጊዜ ነው እግዚአብሔር አየው። በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድር ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክል ወይም ምን ታደርጋለህ የሚለው የለም። በዚያን ጊዜ አእምሮ ተመለሰልኝ፣ ለመንግስቴም ክብር ግርማዬና ውበቴ ወደ እኔ ተመለሰ። አማካሪዎቼና መኳንንቶቹ ፈለጉኝ፣ በመንግስቴም ውስጥ ጸናው፣ ብዙም ክብር ተጨመረልኝ። አሁንም እኔ ናቡከደነጾር የሰማይን ንጉሥ አመሰግናለሁ፣ ታላቅም አደርጋለሁ፣ አከብራለሁ። ሥራ ሁሉ እውነት ነው፣ መንገዱም ፍርድ ነውና በትዕቢት የሚሄዱትን ያዋርድ ዘንድ ይችላል አለ። በትዕቢት የሚሄዱትን ምን ያደርጋል አለ? ያዋርዳል። በትዕቢት ሄዶ ነበረ፣ እግዚአብሔር አዋረደው። 7 ዓመት ሳር አስጋጠው። በመጨረሻ ዓይኑን አነሳ፣ ወደ እግዚአብሔር አለቀሰ፣ ወደ እግዚአብሔር ለመነ። እግዚአብሔርም ክብሩን መለሰለት፣ መንግስቱን መለሰለት፣ ክብርንም ጨመረለት። እንዲህ የምንሆን ሰዎች አለን አይደል? እግዚአብሔርን ይዘን ናቡከደነጾር ምንድነው የበላው አልኳችሁ? ንገሩኝ እንጂ። ሳር። ናቡከደነጾር ሳር ነው የበላው። እኛ ደግሞ ሳር ሳይሆን አሳር እየበላን ነው፣ መከራ እየበላን ነው። ለምን? እግዚአብሔርን ትተን እግዚአብሔርን አንፈልግም ብለን። ናቡከደነጾር እግዚአብሔር ከፍ ከፍ አድርጎት ነበረ። አንዳንዶቻችን እግዚአብሔር ከፍ ከፍ ያደርገናል፣ ምን ፈልጎን ይሰጠናል። እግዚአብሔርን ስንተው ይተውናል። እሱ የተወን ቀን እጃችን ላይ ያለው ነገር ሁሉ እንዳልነበረ ይሆናል። ከዛ በኋላ እሱ ሳር እንደበላ የመከራ እንጀራ ምንበላ፣ አሳር ምንበላ ሰዎች አለን። እግዚአብሔር አምላክ ናቡከደነጾርን ልቡን እንደመለሰ እኛንም ልብ ይመልስልን። የእሱንም ክብር እንደመለሰ እኛንም ክብርና ጸጋ ይመልስልን። መከራ ከመብላት ይጠብቀን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች ወለላይቱ እመቤት ድንግል ማርያም ክብር ምስጋና ይድረሳት። ወስብሐት ለእግዚአብሔር።